ውይይቱን የምናደርገው ከተከበሩ አባታችን የመስቀየ ኅዙናን መድኃኔ ዓለም ቤተክርስቲያን ዋና አስተዳዳሪ ከሆኑት ከክቡር ጸባቴ አባ የማነ ብርሃን እንዲሁም የሀገረ ስብከታችን የጆርጂያና አካባቢው ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ ናቸው። በመቀጠል ደግሞ መልአከ ሕይወት ቀሲስ ዕርገተ ቃል የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ዋና አስተዳዳሪ ቤተክርስቲያኑ እንዲሁም በጆርጂያና አካባቢው ሀገረ ስብከት ዋና ጸሐፊ ናቸው። ወንድማችን የምንወደው የምናከብረው ዶክተር ዲያቆን ዳዊት ሙሉነህ ደግሞ እሱም እንዲሁ በመካከላችን ያለ በመላው አትላንታ በሌሎችም ስቴቶች እየዞረ ወንጌልን ለትውልዱ የሚያደርስ ወንድማችን ነው። እግዚአብሔር አምላክ ጊዜያችንን የተባረከ ያደርግልን። የመጀመሪያውን ጥያቄ የማቀርበው ለክቡር አባታችን ለጸባቴ ነው። ጥያቄው ምንድን ነው? አሁን የያዝነው ይሄ ፕሮግራም ፍሬ ሃይማኖት ነው። ስለ ሃይማኖት ፍሬ ለማሰብ ነው የተሰባሰብነው እና እንደው በቤተ ክርስቲያናችን አስተምህሮ ፍሬ ማፍራት ሲባል ምን ማለት ነው? ማመን ብቻ ነው ወይም ደግሞ ታምኖ ቁጭ ማለት ነው ወይስ ፍሬ ማፍራት የሚለው የቤተ ክርስቲያናችን አስተምህሮ እንዴት ይገልጸዋል? አሁን ከተዘጋጀንበት ዓላማ አንጻር በምን አይነት መልኩ ሰው ሊረዳው ይገባል? ይህ እንዲያብራሩልን አመሰግናለሁ። እንግዲህ በእውነቱ በቅድሚያ ያስተማሩንን ክቡር መልአከ ሕይወት ቀሲስ ዕርገተ ቃልን እንዲሁም ደግሞ ወንድማችን ዲያቆን ዶክተር ዳዊትን ከልብ ነው የማመሰግነው። በእውነቱ በጣም ጥሩ ትምህርት ነው። ውስጣችን የሚቀረጽ ትምህርት ነው። ያው ቅድም እንደተባለው ሰማያኑ አነስተኛ ቢሆኑም ዋናው ግን ፍሬው ፍሬ ብዙ ጊዜ ያው በምታውቁት ትንሽ ነገር ነው፣ ገለባ በርከት ይላል። ስለዚህ እናንተ ፍሬዎች ናቸው። ጥያቄው ፍሬ ነው። የውይይታችንም የባህላችንም የዝግጅታችንም ርዕስ ፍሬ ሃይማኖት የሚል ነው እና በእውነቱ ቅሩ ማድረገው በስዕላዊ መልክ በሚገባ መልክ ታላቅነት ከምን ይመነጭ ወንድማችን ደግሞ ዲያቆን ዳዊት በእውነቱ ለወጣቶቹ በተለይ በዚህ ሀገር ሄደው በጣም እምነቱ በላላበት ሀገር ላይ ስለ ቤተክርስቲያናቸው በደንብ እንዲያውቁ ግሩም የሆነ ትምህርት ያስተማሩና ከልብ አመሰግናቸዋለሁ። ቃላት ያስተማሩታቸው። እንግዲህ አሁን የተባለው ያው የውይይታችንም ርዕስ ፍሬ ሃይማኖት የሚል ነው። ፍሬ ሲባል ያው በስዕላዊ መንገድ የምንረዳው የግዕዝ ቃል ነው። ፍሬ ማለት ፍሬ ያፈራ ይላል በግዕዙ። ከፍሬ በፊት አበባ አለ፣ ጽጌ ይባላል በግዕዙ። ከዛ በየደረጃው ከመትከል ጀምሮ ደረጃውን ጠብቆ በመጨረሻ ውጤት ፍሬ ነው። ስለዚህ የጥያቄው ከእምነት ጋር የተያዘ ስለሆነ ፍሬ ማፍራት የእምነት አባት የሚባለው ማነው? አብርሃም። መጀመሪያ የሚመሰገነው አብርሃም አመነ ነው የሚለው። እምነት ልክ እንደ መትከል ነው። አመነ፣ ከዛ በኋላ ፍሬ አፈራ። ፍሬው ምንድን ነው? እግዚአብሔር ያዘዘውን ለምሳሌ ከሀገር ውጣ ሲባል ምንም ጥያቄ ሳይጠይቅ ግራና ቀኝ ሳያይ እሱ ወዳለው ቀጥ ብሎ ዘመዶቹን ወገኖቹን አገሩን ጥሎ መሄድ ፍሬ ነው። ከዛ ደግሞ ልጅ ወለደ። ቅድም እንዳስተባሩት መልአከ ሕይወት በጣም ውድ የሆነ ልጅ ነው። በስተርጅና የተገኘ ይስሐቅ። ሰው ዋልኝ ሲለው ደግሞ እግዚአብሔር አንዴ የሚናገረው ሌላ አንዴ የሚናገረው ሌላ ነው ብሎ መጠራጠር ሲገባው የተወለደው ልጅ ቢሰዋም ተነስቶ እንደገና ከሞትም እግዚአብሔር የገባው ቃል ሊፈጽምበት ይችላል ብሎ በማመን ልጁን ለመሰዋት ስለቱን እሳቱን ይዞ ወደ ቀራንዮ ተራራ ተጓዘ ይላል። ይህ ፍሬ ነው። ስለዚህ እምነት እንደ መትከል ነው። ከእምነት በኋላ የሚደረጉ ነገሮች ደግሞ ፍሬዎች ናቸው። አሁን እናንተ ጊዜ መጣችሁ ስላመናችሁ ነው። ስላመናችሁ መጣችሁ፣ ስላመናችሁ ተማራችሁ፣ የሚሰጣችሁ የመጨረሻው ፍሬ ምንድን ነው? ሁልጊዜ የምናደርገው ጸሎቱ፣ ጾሙ፣ ስግደቱ፣ በጎ ስራው፣ ምጽዋቱ በአሁኑ ደግሞ ቄስ እስከ ያዝና መድኃኒዓለም መግዛቱ መጨረሻው ፍሬ ይሆናል ማለት ነው እና ፍሬ ማለት በእምነት ተክል ላይ የሚገኝ የመጨረሻው ውጤት ማለት ነው። ባጭሩ መልአከ ሕይወት ደግሞ ይጨምሩበታል።
ስላሉ አባታችን ቃለ ሕይወት ያሰማልን። ጥሩ አድርገው ስለ ፍሬ የእምነት ፍሬ ምን እንደሆነ በሚገባ ገልጸውልናል። ወደ መላከ ሕይወት የምወስዳችሁ ደግሞ ብዙ ጊዜ በእኛ ምዕመናን ዘንድ ያለ አንድ ችግር አለ። በሃይማኖታችን ጠንካሮች ነን። ኦርቶዶክሳዊነታችን በጣም የሚያስቀና ነው። መንፈሳዊ እድገት ለምን ጠፋ? አሁን ብዙ ጊዜ የብዙ ሰዎች ችግር የሆነው ይህ ነው። በተለያየ ብልሹ ህይወት ውስጥ የምናያቸው ኦርቶዶክሳውያን ናቸው። ቤተክርስቲያን የምትሰደበው አንገታቸው ላይ ማህተብ አስረው ህይወታቸው ግን አልባሌ ላይ የዋሉ ብዙ ወጣቶች እህቶች፣ ወንድሞች አሉ። በመንፈሳዊ ህይወት እንዳያሉ ለውጥ እንዳያመጡ የአማኝ ቤተሰብ ልጆች ሆነው እነሱም አማኞች ሆነው መንፈሳዊ ለውጥ መንፈሳዊ እድገት ሰዎች እንዳይታይባቸው እንቅፋት የሆነባቸው ምንድን ነው? ከዚህስ ወጣቱ ምን ሊማር ይችላል? በዚህ ህይወት ውስጥ ያሉ ሰዎች ካሉ ሊወጡስ የሚችሉት በምን አይነት መልኩ ነው? ይህም ያባቡ እግዚአብሔር ያክብርልን። አሁን ከወጣቴ ካስቀመጡት ከተናገሩት የተለየ ነገር የለም። ነው ለኢትዮጵያውያን አንድ የምንታወቀው ነው። የዓለም ስታቲስቲክስ የሚያሳየው ወደ 98% አማኝ ነው ይባላል በእምነት ደረጃ ማለት ነው። ከዛ ውስጥ ደግሞ ቢያንስ ከግማሽ በላይ የአንዲቷ ቤተክርስቲያን ተከታይ ወይም አባል የሆነ ሃይማኖት ያለው ህዝብ ነው። ይህ ማለት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልዶ የተጠመቀ በቅባሜ ሆነ የከበረ ቅዱስ ሥጋውን ሁሉ የተቀበለ። አሁን በሃይማኖት በኩል የኢትዮጵያ ህዝብ ችግር የለበትም ብንልም፣ ነገር ግን የሃይማኖት ደግሞ መገለጫ ከሌለ ቅዱስ ያዕቆብ እንደተናገረው ሃይማኖቱ ብቻውን በራሱ አያድንም የሚል ከስራ የተለየ ሃይማኖት ከሃይማኖት የተለየ ስራ ይህ የሞተ ነው። አንድም ሰው የሚያሰኘው የስጋውና የነፍሱ ውህደት ነው። ነፍስ ከሌለችው ያ ሰው የሚባለው ምንድን ነው? በድን ነው። ምንድን ነው ሃይማኖት ተብሎ ኦርቶዶክሳዊ ብሎ ግን ኦርቶዶክሳዊ የሆነ ፍሬ በላዩ ላይ የማይታይ ከሆነ ይህ ሰው እውነቱ ኦርቶዶክሳዊ ነው ብለን ለመናገር አንችልም። ጌታም በቅዱስ ወንጌል እንደተናገረው ከፍሬያቸው ታውቋቸዋላችሁ እና አንዱ መለያችን ምንድን ነው ቢባል ፍቅር ነው። ደቀ መዛሙርቴ መሆናችሁ የሚታወቀው በፍቅር ነው። ስለዚህ ትልቁ ነገር ሃይማኖት ከምግባር፣ ምግባር ከሃይማኖት ጋር አዋህዶ መገኘት ሲገባ፣ ነገር ግን በርካታ የሆነ ሰው በዘልማድ ወይም ደግሞ በባህል ደረጃ ብቻ አንዳንዱ ከእናትና ከአባት የወረስኩት ነው በማለት ብቻ ኦርቶዶክስ የሚል እንግዲህ ይህ ስንል የማያድገው ለምንድን ነው? አንድ ቅድም ጠባቴ ብሎታል። አንድ ችግኝ ልንተክል ይችላል። በኢትዮጵያ ውስጥ በአሁኑ ጊዜ ይህን ያህል ሚሊየን ችግኝ ተተከለ የሚባል እንሰማለን ብዙ ጊዜ ግሪን ሌጋሲ እየተባለ። ነገር ግን ከተተከለው ችግኝ ውስጥ ስንቱ በቀለ ብንል ስንሄድ ብዙ ለውጥ አለ። ያ በሚሊየን የተተከለው ችግኝ ለምንድን ነው? አንድ ችግኝ መተከሉ ብቻ በቂ አይደለም። ያ ችግኝ እንዲያድግ የሚገባውን ደግሞ ፍሬ እንዲያፈራ ተኩላር ውስጥ በእግዚአብሔር ቤት ውስጥ መተከል ያዙ። አሁን ስንቱ ነው ቤተ እግዚአብሔር የሚመጣው? በአትላንታ ለምሳሌ ስንቱ ነው የሚመጣው? ኦርቶዶክስ ነኝ ከሚለው 10% እንኳን የሚገኛ አይመጣም። መቼ ነው የሚመጣው? ሲሞት ፍታሰቱ ሊኖር ይመጣል። ለመሆኑ ሃይማኖት ኦርቶዶክስ ለመሆኑ ማስረጃው ምን ልንባል ምንም አይነት ቤተክርስቲያን የማታውቀው እሱም የማያውቀው እሷም የማታውቀው ሞልቷል። ስለዚህ የመጀመሪያው መተከል ያስፈልጋል። ከተተከለ በኋላ እንዲያፈራ ደግሞ መኮትኮት አለበት፣ መጠጣት አለበት። ማደጋችሁ በነገር ሁሉ ይሁን እንዳለዋሪያው እድገት ያስፈልጋል፣ መንፈሳዊ እድገት። ያ ከሌለ ግን ያው ሾው የተባለው
አንዳንድ ጊዜ መጽሐፉ ላይ እንደተጻፈው ብልጽግና ጥሩ ያልሆነ ምቾት፣ ድሎት፣ ስጋዊ አስተሳሰብ ሁሉ ያውቀዋል። በጥቂቱ ነገር እንደው ብዙ ጊዜ በእውነቱ ቤተክርስቲያን ውስጥ ተሰብስበው የምናያቸው ትንሽ ሰው ሲያገኝ ወዲያው ከዚያ ቤት የመራቅ ነገር ይታያል። ባለው ነገር የሚያረካ ይመስለዋል፣ ግን ያ አያረካውምና ትልቁ ነገር በሃይማኖቱ ስንኖር በሃይማኖታችን ቁሙ ተብሏልና ልዩ ልዩ ፈተናዎችን ሁሉ ልንጋፈጥ የምንችለው በእውቀት እግዚአብሔር በመፍራት ስንቆጠብ። አላስፈላጊ የሆኑ ነገሮች ደግሞ አንዳንድ ጊዜ ለምሳሌ መግረዝ ይባላል አይደል? አላስፈላጊ የበለጠ የሚያፈራቁ መገረዝ አለብን። በክርስቲያናዊ ጠባያችን ላይ የሚታዩ አላስፈላጊ የሆኑ ጠባያት አሉ። እነዛ ብዙ በቅዱሳት መጽሐፉ ቅዱስ ጳውሎስ የስጋም ስራ የተገለጠ ነው ብሎ ያስቀመጣቸው እነዛ ከኛ ህይወት ጋር እንዳይዋሃዱ ሁል ጊዜ በንስሐ መግረዝ ያስፈልጋል። ያን ጊዜ እናበባለን፣ እናፈራለን፣ ትክክለኛ ወደሆነ ወደ ፍጹማን ደርሳችኋል ጋር ወደዛ እየሄድን እንሄዳለን እና ትልቁ ነገር ትላንት ነበር ዛሬ ያለው ነገስ የት ነው መሆን ያለብኝ ብለን ሃይማኖታችንን ከስነ ምግባር ጋር እያየን የበለጠ ራሳችንን ነው ይችላል። እድሜ ይስጥልን መላኪዎት። እዚህ ላይ ይህሺ እንደው ጉዳዩን ወደ እኛ ላምጣውና አትላንታ ላይ ብዙ ኦርቶዶክሳውያን ወጣቶች አሉ። አሁን ግን የምንመለከታቸው በጣት የሚቆጠሩ ናቸው። እንደው እንደ ኃላፊነት እዚህ ያሉ ወጣቶች ምን ቢያደርጉ ነው እነዛን ወጣቶች ማምጣት የሚቻለው? ምክንያቱም ቤተክርስቲያን ጥሪዋን አቋርጣ አታውቅም፣ ስብከቷን አቋርጣ አታውቅም። አሁን ያብራራችሁት ትምህርት የቤተክርስቲያኗ ትምህርት ነው፣ ዕለት ዕለት የምታስተምረው። ግን ወደ ታች እንዲወርድ የጠፋውን ወጣት ለመሳብ እንደው በጓደኛ በጎረቤት በምናምን ያምራልና አሁን እዚህ ላሉት እህትና ወንድሞች እንደ አሳይመንት የሚሰጡት ምን መደረግ አለበት ብለው ያስባሉ? በእውነቱ አሁን ቅድም መጥቼ እንዳየው እኔ ሚራክል ነው ይሄ ፕሮግራም። እኔ አሁን ሰው ብዙ ጊዜ ሰው ምናምን ብዙ እንትን አይነት በጣም 5-10 ሰው በዓላማ ከመጣ በጣም ደስ ይላል እና በጣም ደስ ብሎኝ ሆነሱ እያደረጉት የሚካፈሱ ከእያንዳንዱ እየተማረ ምናልባት የሰባት ማምራር ወይም ባለስልጣን ተብሎ እንደተጻፈው በቃ አሁን አንዳንድ ቦታ ላይ ግን ራሱ አጀንዳውን ይዛለን መስጠት ማለት ነው ከባድ የሚሆንበት ጊዜ አለ። ወሳኙ አተሳቶ ሌላ ቦታ ላይ የአረኛ መሆኑ ይከርና ወሳኙ ዛጋው በሩ ግልገሉ ሲሆን ብዙ ጊዜ መስጠት እነዚያው ቶሎት ኮሌጅ የገቡ ልጆች አሉ፣ ስራ የያዙ ልጆች አሉ። ዛሬም እኮ ስንት ፕሮጀክት እየሰሩ ይህ ትምህርት ቤታቸው ላይ እያቀረቡ እኛ እኮ ዛሬ የምናያቸው ልጆቹ ዛሬ ልጆች ናቸው። ስለዚህ እንስጠባቲ መድፈር ያስፈልጋል። እንቁ ስሩ ልጆች በእያንዳንዱ ነገር ሱት አፍሪካ ሳዩ በቃ የት ሄዳል? አሁን በተወሰነው ደረጃ ስናገር ከሌሎች ትንሽ ሊያቆራጡ ተችለዋል። ቤተ እግዚአብሔር ውስጥ አሁን ያየ ኮሌጅ ሄዱ በኋላ እየመጡ እያገለገሉ ማለት የቆሙ ለምንድን ነው ይሄ ትንሽ ኃላፊነት እኮ ስለሳቸው። አሁን ሰባቴ ደግሞ ከዛ አነስ ብለው ጉባኤ እንዲያለ ጉባኤ ደግሞ አዘጋጅተው እሳቸው እሳቸው ሲዋለ ልክ እንደዛ እንዴት አብረን እንሂድ አይደል ያሉት ብለው ደቀ መዛሙርቱ እንዳሉት አሁን ሰባቴ እንግዲህ ከቅድም ጀምሮ ይሄ ጉዳይ ነው፣ ስራዬ ነው። ስለዚህ ትልቁ ነገር መሰራት ያለበት በእኛ ላይ ይመስለኛል። እኔ እንግዲህ በተወሰነ ደረጃ ወጣዋት ማለት ነው በኋላ ኢኮኖሚክስ ስኩል ዲፓርትመንቱ በቅ ቢመራ ስናደርግ በጣም መሰራት ያለበት በኒው ጄኔሬሽን ላይ በዚህ በተወለዱ ልጆች ላይ ነው በማለት ያው ከወጣዋት ያንቺታችን የሊቃውንት ክፍል ሰብሳቢ እንደመሆናቸው መጠን ልጆችን አሳታፊ መሆን አለበት እንጂ ዛሬ እንደውም እንደሚስተው ትራምፕ ከዚህ በኋላ ሰበት ሽ ከመጣ ዘማሪ ላናይ እንችላለን። ስለዚህ እዚህ ባሉ ብለን በሀገር ከደረጃ እንኳን ካሉ መካከል ወደ 3 የሚያሉ ይሄ የቤተክርስቲያን ደግሞ ትልቅ ሆኔ እግዚአብሔር ይስጥልን፣ እድሜ ይስጥልን አባታችን። ወደ ወንድማችን ዲያቆን ዳዊት አማርኛ ሰማለን። ወንድማችን ዲያቆን ዳዊት በሁለት በኩል የተሳለ ሰይፍ ነው። በቤተ ክርስቲያን አገልግሎታችን ያገለግላል። በዓለማዊ ትምህርቱ ደግሞ ዶክተር ነው።
በአማርኛ ያስተምራል፣ በእንግሊዝኛ ያስተምራል፣ ቅኔ ተቀኝቷል። እግዚአብሔር ጸጋውን ያበዛለት ወንድማችን። አሁን ወንድማችን የምጠይቀው በዚህ በእንግሊዝኛ አገልግሎት ቤተክርስቲያን ምን ያህል መራመድ አለባት የሚለውን እንታብራራለን። ምክንያቱም በአሁኑ ሰዓት ስንመለከት እዚህ ሀገር በተለይ ተወልደው የሚያድጉ ወጣቶች ከአማርኛው ከግዕዙ ይልቅ ለእንግሊዝኛው በጣም ቅርብ ናቸው። ይህ በእንግሊዝኛ የሚሰጡ ሰርቪሶች ምን ያህል ቤተክርስቲያንን ወደ ተሻለ ከፍታ ሊያሻገራት ይችላል? ምን ያህል ሰዎችንስ ለቤተክርስቲያን ሊያተርፍላት ይችላል? ትውልድ ኢትዮጵያውን ብቻ ሳይሆን ሌሎች ዜጎችንም በተመለከተ ዙሪያችን ብንመለከት ቤተክርስቲያን ሙሉ አቅሟን ብትጠቀም በእንግሊዝኛ ቋንቋ ቅዳሴዋን፣ ስብከቷን፣ ትምህርቷን ብታደርግ ሊያመጣላት የሚችለው ውጤት ነው። ውጤቱ ምን ይመስላል? ካለ ኤክስፔሪንስ አንጻር ይልጣጋ። እሺ መጀመሪያ ትንሽ ቀደም ብዬ የቀደሙ ጥያቄ ትንሽ አንድ ማለት የምፈልገው ነገር ስላለ እና ወጣቶቹ እንዴት ወደ ቤተክርስቲያን ይመጣሉ የሚለው ነገር ቤተክርስቲያንን ገና አልተረዳናትም ነው። ኦኬ ምክንያቱም ቤተክርስቲያን እናት ነች እና የቤተክርስቲያን ታሪክ ብናስብ እንደ እናት ታሪክን አስተምራለች፣ እንደ እናት ቋንቋን አስተምራለች፣ እንደ እናት መንጫወቻ ጌም ምናምንን አዘጋጅታለች። በደንብ ቤተክርስቲያን ውስጥ ሲሆን ፕሮፐር በሆነ መንገድ ጨዋታ ምናምን አዘጋጅታለች። እንደ ቤተክርስቲያን ስራን ሰርታለች። የቤተክርስቲያን ዓላማ ይሄ ሁሉ ነው ማለት ነው። ዛሬ ላይ መተን ቤተክርስቲያንን ሰንዴ ሞርኒንግ from 5 a.m. to 11 a.m. አድርገን ዘንተነዋል። በዚህ ምክንያት እዚህ ሀገር ያለ ልጅ what's the benefit? አሁን ከቤተክርስቲያን ምን አገኛለሁ የሚል ጥያቄ ይመጣበታል ማለት ነው። ወላጆች just that's the way things are. You go to church, that's it. ወጣቱ ግን they want to know what they can get out of it. እና መጀመሪያ በትህትና እንግዲህ አባቶችንም ብለው ቤተክርስቲያንን አሳዩ። the full church ምንድን ነው የሚመስለው? ከዚህ በፊት ብያለሁ። አሁን ለምሳሌ ኮንፈረንስ ያስፈልጋል። ስራ ለሚፈልጉ ሰዎችን ማገናኘት፣ ዴት ማድረግ የሚፈልጉትን ማገናኘት፣ ጌም አዘጋጅቶ ቤተክርስቲያን መጥራት፣ እንደዚህ እያደረግን የቤተክርስቲያን ፉል ፖቴንሻል ይህንን ይመስላል ብለን ማሳየት መቻል። ከዛ ወጣቱ ይቺ ቤተክርስቲያን ታስፈልጋለች ማለት ይጀምራል። መጀመሪያ እኔ የማስበው እንደዛ ነው። ወደ እንግሊዝኛው ጥያቄ ስመጣ I'm actually very conservative. ብዙ ሰው ምናልባት እንደዚህ አይነት መልስ እሰጣለሁ ብሎ ላያስብ ይችላል። ግን I don't think language is as big of a deal as we think it is. የኔ አመለካከት ነው ማለት ነው። ለምን ስንል right now in America, across the board, there is a generational gap. Churches are closing down. እነዚህ ቤተክርስቲያን የሚዘጉት እንግሊዝኛ ተናጋሪዎች ናቸው። You see? What that tells me is ቋንቋ ብቻውን አይደለም ማለት ነው። There's some other element happening. And now if we close in and actually look, and now ብዙ ሰው ወደ ኦርቶዶክስ የሚመጣው even አንዳንድ ጊዜ አፍሪካን አሜሪካኖች ቀድሞ ወንድማችን መጥቶ ነበር እና ምንም ሳቆመው ቅዳሴ የሚያዳምጡት ምክንያቱ ምንድን ነው ስንል there is this desire of looking at the truth, authentic የሆነ ቤተክርስቲያን እውነትን ፍለጋ ያለበት ጀነሬሽን መጥቷል። አሁን ቋንቋ አያስፈልግም እያልኩ አይደለም። That's not what I'm saying. Good, in addition to the language, traditionaችንን ማንነታችንን ከረሳን we go back to what the world is trying to come out of. እነሱ ንቀው የተውትን ነገር እኛ ወደ እነሱ እንዴት ነው ማለት ነው። ስለዚህ ቋንቋ ያስፈልጋል ስንል next to our traditional, next to our ቋንቋ ለምሳሌ እንደኔ አንዳንድ የማይቀየሩ ነገሮች ቢኖሩ የሚል አመለካከት አለ። ይህ እንግዲህ ሌላ ጊዜ ምናምን ዲስከስ ማድረግ ቢኖርብን ነው። ቅዳሴ ላይ ድባቡ
በእንግሊዝኛ ቢሆን ዜማው ግን ባይቀየር የሚል አቋም እንደ ራሴ ማለት ነው። አንዳንድ ነገሩ ግድ የለም። ምክንያቱም the reason why people are leaving the church ማንነታችን እንደ አክቹዋል ኤሰንስ ኦርቶዶክስ ቤተክርስቲያንን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንነቷን በማያጠፋ መንገድ ነው መሄድ ያለብን እና ስብከቱ፣ ትምህርቱ፣ መዝሙሩ በእንግሊዝኛ ቢሆን that's fine። አንዳንድ ግን የማይቀየረውን ነገር ባንዳፈር የሚል ስጋት አለ። ጥሩ ነው። ያ መሆንም ያለበት ነው። ግን አሁን ቤተክርስቲያን ራሷን ለማሳደግ አሁን ኮምፒቲሽን ላይ ያለ ነው። ዙሪያችንን መንጋ ነጠቃ የሚባል ነገር አለ። ያ ቤተክርስቲያን እንዳይገጥማት ወደፊት እንዴት ነው ዙሪያዋን ማጠር የምትችለው? ምክንያቱም ይሄ በስደት ላይ ያለው ወጣት የሚያጓጓ ነገር ካየ ሊሄድ ይችላል። የሚያሳምን ነገር እንግዲህ አሁን ያለነው የቴክኖሎጂ ላይ ነው። ብዙ ፕላትፎርሞች አሉ ወጣቱ የሚከታተላቸው። ስለዚህ ቤተክርስቲያን በዚህ ውስጥ እንኳን ራሷን ኢንቮልቭ አድርጋ ትውልዱን ለመታደግ ምን አይነት ስራዎች ከቋንቋው ጋር አያይዛ መስራት ይጠበቅባታል? በአንደኛ ደረጃ like we have to prep teachers and that costs money. We have to put teachers in a position, preachers in a position full-time አገልጋይ እንዲሆኑ ማለት ነው። ይሄ በፓርት-ታይም የሚገለገል ስራ አይደለም። በተለይ በእንግሊዝኛ if you want people really dedicated ሆነው ለቤተክርስቲያን አገለግላለሁ የሚል ከሆነ we have to have the funds for it. አሁን ብዙ ወጣቶች እኔ ስጋት አሁን ለምሳሌ አግብቻለሁ፣ ልጅ ወልጃለሁ፣ ከቤተሰብ ጋር ልጅ ወልዶ ማገልገልና በወጣትነት እድሜ አሁን በእሳትነት ያለው እድሜ ይለያል። እሰጋለሁ ለዲያቆናቱ ነገ ወልደው ያ ሁሉ ሳክሪፋይስ ማድረግ ይችላሉ ወይ የሚል ጥያቄ አለ። so the first thing አርቀን ማየት አለብን። አርቀን ማሰብ መቻል አለብን in a way that's sustainable. አሁን እኮ we're asking people to come serve the church with their time, to give money to the church and take nothing back home. በሰማይ አለ ያለን ማለት ነው። it's true በሰማይ አለ ግን it's not sustainable. so አንደኛ ያስፈልጋል ብለን አሁን የጸባቴ ቪዥን ከዚህ በፊት ተነጋግረናል። just ቤተክርስቲያን ከፍቶ ለመዝጋት ብቻ ሳይሆን የነገውን ትውልድን በማሰብ so long term projects like ትምህርት ቤት መክፈት sustainable የሆኑ ፕሮጀክቶች ማለት ነው። training teachers like I said በቤተክርስቲያን ውስጥ እንግሊዝኛውንም እያወቁ የኦርቶዶክስ ተዋሕዶ ቤተክርስቲያን ሀሳቡንም እያወቁ last point መንቃት የምፈልገው አሁን ብዙ ሪሶርስ ስለሌለ እየተደረገ ያለው by the way the criteria Sunday school ለማስተማር እንግሊዝኛ ማወቅ ነው። ስለዚህ ምን ያደርጋሉ? lot of Sunday school teachers orthodox.com ይገባሉ እና whatever resource ኦርቶዶክስ እስካለበት ድረስ ዳውንሎድ ያደርጉታል። ከዛ ያንን ይይዛሉ ማለት ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀሳብ መነጽር የራሷ የሆነ መነጽር አለ። አሁን እንግዲህ እንግሊዝኛ ስንል ቋንቋው ተቀየረ እንጂ አስተሳሰባችን፣ አመለካከታችን፣ አነጋገራችን፣ ምግባችን፣ ልብሳችን መቀየር የለበትም። ያንን ማድረግ የምንችለው ግን ውስጡ ተክለን የሚወጡ አስተማሪዎች ስናፈራ ነው እና የኔ ስጋት እንግዲህ ይሄ ነው። ወደ ማስፋፋት የምንችለው ሎንግ ተርም ፕሮጀክት አድርገን ትሬኒንግ እያዘጋጀን ለሚመጣው ትውልድ ስናዘጋጃቸው ነው ለማለት ነው። አሁን ወደ ክቡር ጸባቴ ነው የሚሄደው። የወላጆች ኃላፊነት ይህን በተመለከተ ምን ይሆናል? ምክንያቱም አሁን ፎከስ እያደረግን ያለነው ወጣቶች ላይ ነው። ወጣቶች የሃይማኖት ፍሬ እንዴት ማፍራት እንዳለባቸው ተነጋግረናል። ወጣቶችን እንዴት ወደ ቤተክርስቲያን ማቅረብ እንዳለብን በቋንቋውም ቢሆን ግን ለዚህ ሁሉ የጀርባ አጥንት የወላጆች አቅም ነው። ወላጆች ትልቅ ሮል ይጫወታሉ በልጆች
በመንፈሳዊ ሕይወት ማደግም መጠውለግም ላይ። ስለዚህ እንደ አባት እንደ መንፈሳዊ እረኛ ለእነዚህ ወላጆች የሚያስተላልፉት መልእክት ምንድን ነው? ሊሰጣቸው የሚገባው ኃላፊነት እስከምን ደረጃ ነው? ይህንን ገንዘብ ያደርጉ። እንግዲህ በእውነቱ አሁን ዲያቆን ዶክተር ዳዊት እንደው እንደዚህ ጥብቅ አክራሪ መሆኑ የሚያስገርም ነው። እንደውም እሱ በጣም ዛሬው ማድረግ አለብህ ይላል የሚል ግምት ነበረኝ እና ልክ ነው። ልጆቹ ያው እሱም እንግዲህ ዛሬ ትልቅ ሰው ቢሆንም እዚህ ሀገር ያደገ ልጅ ነው። ይወዱታል። እኛ ነን በልማድ ያዝነው እንጂ እነሱ የሆነውን ነገር ቋንቋውንም ባህሉን ሁሉ ነገር ይወዱታል እና እሱ ያለው በእውነቱ በሁሉም የማጸድቀው። ለምን ከእሱ በላይ የሚያውቅ የለም። በዚህ በኩል በሕይወቱ ያለፈበት ያደገበት ብዙ ፈተናዎችም በልጅነት ጀምሮ ያለፈበት መጽሐፍ ላይ ገልጾታል እና እንደተባለው ዋናው ትልቁ በሕይወታችን ውስጥ ወላጆች ናቸው። የታወቀ ነገር ነው። በክፉም በበጎ የሚቀርጹ ወላጆች፣ በተለይ ደግሞ እናቶች። በታሪክ ሁሉ የምናውቃቸው ትልልቅ ሰዎች ከሙሴ ጀምሮ እስከነ ዮሐንስ አፈወርቅ እስከነ አውግስጢኖስ የታወቀው ድረስ የቀረጿቸው እናቶች ናቸው። አሁን በእኛ ትልቁ ጉድለት በእውነቱ ዛሬ እንኳ ሳይ ማለት ነው። አሁን ዛሬ እነዚህ ወጣቶች ደክመው ይሄ ሰው ብቻ መገኘት አይገባው ነበረ። ብዙ አስተዋውቀዋል፣ ብዙ ደክመዋል እና ለልጆች እንኳ ሲባል ልጆችን ይዞ የመገኘት ልጆች እንዲገኙ ማለት ብዙ ነገር ማድረግ ይቻል ነበረ። የሆነ ሆኖ ጅምሩ መልካም ነገር ነው፣ ዋናው እሱ። ስለዚህ በእውነቱ ከእኛ የሚጎለው ምንድን ነው? ወላጆች ብቻ ሳይሆን እኛም ካህናቱ ጭምር ማለት ነው። እኛም ካህናቱ ጭምር በልጆች ላይ በደንብ አልሰራን። አንደኛው መስራቱ ቀርቶ እንደው ጥላቻውን እንኳን ክፉን ነገር እንኳን አለማስተላለፍ ቢኖር ትልቅ ስራ ነበረ። ግን አብዛኛው ወላጅ እንደምታውቁት እኛን ጨምሮ በልጆች አይምሮ ላይ የሚጠቀሰው ቅድም ዲያቆን ዳዊት ትምህርቱ ገልጾታል። እዚህ ቦታ እንዳትሄድ፣ እዚያ ቦታ እንዳትገኝ፣ ይህ ነው እንዲህ ነው የሚል የልጆቹ አይምሮ እንዲቆሽሽ የማድረግ ዋናው ትልቁ ስራ ዚያገር ምንሰራ በፖለቲካ ማቆሸሽ፣ በማህበራዊ ህይወቱ ማቆሸሽ፣ በተለያየ መንገድ በጎሳ በምን እና ልጆች ሊሸከሙት የማይገባቸውን ነገር ሁሉ እነሱ ላይ በመድፋት ብዙ ልጆች ከቤተክርስቲያን ርቀዋል። የቀረቡት ርቀዋል። በውስጡ የነበሩት ውጭ ወጥተዋል። በእኛው ጠባይ ምክንያት በእኛ በካህናቱና በእናንተ በወላጆች እና በእውነቱ እንደው ትልቅ ስራ እንስራ ካል ወላጆች አንደኛ ልጆቹ በእናንተ መንፈስ መቀረጽ አለባቸው። ጥሩ ነገር መውረስ አለባቸው። ኢትዮጵያዊነትን፣ ጥሩ ባህልን፣ መልካም ነገር ግን ይሄንን እንደው ከሀገራችን ያሰደድልን ሀገራችን እስካሁን በጥፋት ውስጥ እየመራ ያለውን መጥፎ ጠባያችንን ግን ለልጆች ባለማውረስ ትልቅ አስተዋጽኦ እናደርጋለን። ልጆች በመቅረጽ በኩል ሁለተኛው ያው ቅድም እንደተባለው መላከ ሕይወት እንዳሉት በቤተክርስቲያን ውስጥ ማሳደግ ነው። በቤተክርስቲያኑ ልጆቹ መትከል ነው። ህፃናት ሆኖ አምጥተው እንደ ሽግኝ መትከል ነው። ከዛ እያደጉ እያፈሩ ይሄዳሉ። በሌላ በኩል ትንሽ እንዲጎለው በእኛም በቤተክርስቲያን በኩል በተለይ ለሴቶች ያው ከመብት አኳያ እንዳናየው ቦታ አለመስጠት ነገር አለ። ድርሻ አለመስጠት ምንድን ነው የዚህ ውስጥ የሚል በተለይ ሲያድጉ ልጅና ችግር የለውም። ሲያድጉ ቅድም መላከ ዲያቆናት ናቸው የቅድሳኑ ችግር የለም። ሴቶቹ ምን ላደርግ ነው የሚሄድ የሚል ጥያቄ ስለሚፈጥሩ በእውነቱ አንድ ነገር ማድረግ ያስፈልጋል። በእኛ ቤተክርስቲያን ደግ ለማካፈል ዲያቆናት ስናሾም አብረው የተማሩ እህቶቻቸውን ደግሞ በሰርቲፊኬት በልዩ ዩኒፎርም በጳጳሶች መምህራን ተብሎ ይሾማል። ያ ማለት ቢያንስ እኩል ነን የሚለው መንፈስ ያድርባቸው እና ይሄ እኛ ነው ብሎ ፈጠራ ነው። የበለጠ ልናደርገው እንችላለን እና በእንደዚህ መልክ ልጆቹ ምን ይፈልጋሉ፣ ምን ይጠይቃሉ የሚለውን ነገር ሁሉ ተረዳ። ወላጆችም እንደው በተቻለ መጠን ጥሩ ነገር ንጹህ ዘር ብቻ ዘርታችሁባቸው ጥላቻን ሳይሆን ፍቅርን፣ መለያየትን ሳይሆን አንድነትን እንደዚህ ያለ ቀድመው ሲያደርጉ በርቱ እንጂ ዛቲ አንዴ ነው ምናምን ካላቸኋቸው አለቀ። የቤተክርስቲያን ውጡ ማለታቸው እዛ ባላችሁበት ደብር የማይቀጥሉ ለምን ጥላቻ የተባለ ኖር አይፈልጉም እና በእውነቱ ወላጅ ትልቅ ድርሻ አለው። እስካሁን ብዙ ያጠፋ ነው አለን። ከዚህ በኋላ ግን እየተመካከር እኛም ካህናቱ ከመፎካከር ወደ መተባበር ሄድ እንደዚህ በአንድነት እየተገኘን
እንደ ልጆቹን ካዳን በእውነቱ የሀገር ተስፋ አለው፣ እድል አለው። ቅድም ዲያቆን ዳዊት እንዳለው አገሩ ሃይማኖቱን አጥቷል። እንደምታዩት የእኛ ቤተክርስቲያን የገዛው መስጊድ ነው እና ያ የመጣው ከቋንቋ ችግር አለ እንዳለ፣ ግን ይሄ ነው የሚባል የሚወረስ የሚወርድ ነገር በማጣት ነው። የእኛ ጥሩ ነገር እሱ 2000 ዓመት ይወረዳለን። እሱን ጠብቀን አስወድደን እንዲከተሉት አድርገን ግን በሚገባቸው ቋንቋ እንዲገለገሉ ማድረግ አለብን። እኔ አሁን ለመላከት እየነገርኳቸው ነበር። ደብረ ሊባኖስ በኦሮምኛ ማሰበክ የጀመርኩት እኔ ነኝ። የሁሉ ፖለቲካ ሳይሆን ከመንግስት ይሄ ነው ይሄ አሁን የመጣ ሳይሆን በኦሮምኛ ማሰበክ የጀመርኩት እኔ ነኝ። በኦሮምኛ ጠቅላይ ሚኒስትር ጋር ማስተርጎም የጀመርኩት እኔ ነኝ። እንደዛ ካስተረኳቸው ልጆች ውስጥ ዛሬ ጳጳስ በመሆናቸው ጳጳሳቸው በመሆኑ ይሄ ራሴ ክሬዲት ለማግኘት አለ። ዋናው ምንድን ነው? አስቀድመን ማሰብ አለብን ስንባል ወይ ስንወቀስ ወይ መንግስት ሲነግረን ሳይሆን እኛው ራሳችን አስበን ምን እናድርግ ለነገው ትውልድ የሚለውን ማሰብ አለብን ለማለት ነው። ስለዚህ ወላጆች ትልቅ ድርሻ አላቸው። እናንተ ብቻ ሳትሆኑ ደግሞ እኛ ምን ዋናዎቹ ካህናት ነን። ስለዚህ አሁን መላክበትም ወላጅ ናቸው እኮ አሁን እሳቸው ልጅ ዛሬ ትንሽ ማማርቆት ነው እንጂ ባለፈው መጥቶ ራት ስንበላ ፈንድሬዚንግ ላይ አብሮ ዘምሯል። ያ ማለት ነው። ስለዚህ ልጆቻቸው ማግኘት መብት ይቆማል በየበዓሉ እና ቀሳውስቱ ወላጆች ናቸው፣ እናንተም ወላጆች ናቸው። እኛም ደግሞ ልጃችን በእውነቱ ይህን ያለውን የፍክክር የውድድር የጥላቻ ለእኛ ያልሰራ ፖለቲካ ለእኛ ያልሰራ ዘረኝነት ያንን ከማስተላለፍ ተጠብቀን ንጹህ ዘር ከዘራን ቸው የዚያገር ልጆች በጣም ንጹዎች ናቸው፣ ጥሩዎች ናቸው፣ ቃላቸውን የሚሰሙ ናቸው። ያው ሲጎዱ በትንሹ በጥንቃቄ ካልተያዙ እና በዚህ መልክ ያለ ጥሩ ሆነ ብዬ ነው የማስበው። እግዚአብሔር ይስጥልን አባታችን፣ ሰፊ ማብራሪያ ልንረዳው የምንችለው መልኩ የሰጡን እድሜ ይስጥልን። አሁን ወደ መልአከ ሕይወት የሚሄደው ወጣቶች ወደ ላቀ የአገልግሎት ደረጃ እንዲደርሱ ምን ይጠበቅባቸዋል? ምክንያቱም አንዳንድ ጊዜ ወጣቶች ያው ወላጆች ድጋፍ አድርጎ ወደ ሰንደይ ስኩል ሊያመጧቸው ይችላሉ። አሁን እንደተባለው በቋንቋ ሊሰበሩ ይችላሉ። እንደ ፊዚክስ እንደ ኬሚስትሪ እውቀት ከማድረግ በዘለለ ፍሬያማ የአገልግሎት ህይወት ውስጥ ገብተው አሁን ከራስዎም ኤክስፔሪንስ እንዲነሱልኝ ነው። አሁን እርሶ በአባቶች እግር ስር ተምረዋል፣ አድገዋል። እውቀቱን ብቻ ይዘው አልተቀመጡ። በመንፈሳዊ አገልግሎት ከልጅነት ጀምሮ አድገው አሁን ባሉበት ደረጃ ደርሰዋል። እዚህ ሀገር ተወልደው ያደጉ ወጣቶች የቤተ ክርስቲያንን ታሪክ፣ ዶግማዋን፣ ቀኖኗን፣ ትውፊቷን በቋንቋቸው በሚገባቸው በኩል ከተማሩ በኋላ ወደ ላቀ መንፈሳዊ አገልግሎት እስከምን ደረጃ መሄድ ይችላሉ? እንዴትስ ነው ወደዛ ደረጃ ለመድረስ ከወዲሁ ዝግጅት ማድረግ ያለባቸው? እሺ ደርስ ነው እንግዲህ ስለ ቤተክርስቲያን ነው እየተነጋገርን ያለነው። ስለ ቤተክርስቲያን ደግሞ ስንናገር ስለ ኦርቶዶክሳዊ ቤተክርስቲያን ከ2000 ዓመት ጀምሮ ስትያያዝ አሁን እኛ ጋር የደረሰችው ቤተክርስቲያን በመቀባበል በትውፊት ነው። እኛ የተቀበልነው ደግሞ ለሌላው የማቀበል መንፈሳዊ ብቻ ሳይሆን ተፈጥሯዊ የሆነ ግዴታ አለ። በአንድም በሌላም ምክንያት መደረግ ጠላንም ይህንን ዓለም ትተን መሄዳችን ምን የማይል ነው የማይቀር። ስለዚህ መድኃኒዓለም ኢየሱስ ክርስቶስ ከዓለም ፍጻሜ ድረስ ከእናንተ ጋር ብሎ ሲናገር ያ ቃል የተነገረው በአንደኛው መቶ ክፍለ ዘመን ቢሆንም ቃሉ ግን ሕያው ነውና ከአባቶቻችን ከሐዋርያት ቀጥለው ሐዋርያነ አበው የምንላቸው ከዛም በኋላ ሊቃነ ጳጳሳት እያሉ እንግዲህ አሁን ያለንበት ደረጃ ላይ ክህነቱ ደርሶ አገልግሎቱ ደግሞ ቀጥሎ ይገኛል ማለት ነው። አሁን ባለበት በትር ደግሞ ካለንበት ሀገር አንፃር ስናየው ቅድም በተወሰነ ደረጃ እንዳየው ልክ እዚህ እንዳየነው ኃላፊነትን ለልጆች የመስጠት ሁኔታ ላይ ግን በጣም ገና ነው። በጣም ገፍተው አንዳንድ ወላጆች ልጆቻቸውን አሁን ወደ ዲቁናው እንዲመጡ ካደረጉበት ጊዜ ጀምሮ ያው ዲያቆን ስለሆነ የሚሰጠው አገልግሎት አለ በቤተክርስቲያን።
ምናልባትም አሁን ትንሽ የምናየው ሌሎችም አሉ። በእርግጥ በአብዛኛው ግን ኔትወርኩ ጥሩ ነው። ብዙ ልጅ ቤት ከሚቀመጥ አሁን ድሮ እኛ ቤት ተቀመጥ ነው አለ የቤት ልጅ ነው አለ። አሁን ግን ልጅ ቤት ከሚቀመጥ ውጣና ሂድ ጓደኞች ጋር ይላሉ። ለምን ጓደኞቹ እነማን እንደሚሆኑ ስለማቅ የት ሄደ አለ። እንደውም በቤት ብቻውን ሲቀመጥ ሊከብደኝ ይችላል። ወጥቶ ግን የት እንደሚሄድ ምን እንደሚያደርግ ስለማቅ ኔትወርካቸው አሁን አልፎ ተርፎ ከአትላንታ በእውነቱ ዓለም አቀፍ ይሆነ አንዴ ካናዳ ካልጋሪ ሄጄ የአናት መሳፋት አይደላል ግን እርሱን እኔ ሳታቅ እንዴት አውቀዋለሁ አለ። ተመልከቱ ካናዳ አውሮፓም ተመሳሳይ ኔትወርካቸው ልጆቹ በአንድም በሌላ በሚደንቅ ሁኔታ ላይ ተገናኝተዋል። ይሄ ግን በተወሰኑ ሰዎች ብቻ ላይ እንዳይሆን አቅሙ አላቸው። ቅድም እንዳልነው ብዙ ጊዜ ልጆች የሚሆኑት ወላጆቻቸው ምንም ጥያቄ ሰው የተምራውን ማለት ያለ ነው የሚለው ወላጅ ደግሞ የመራ ግዴታ አለ። ልጅን በሚሄድበት መንገድ ምራ። ብዙ ጊዜ ቤተ እግዚአብሔር ውስጥ የሚያገለግሉ ወላጆች ልጆች ብዙ ጊዜ ጸበል ሲቀዱ ሲላላኩ እናያለን። ሊማሩት ከመጀመሪያው ከወላጆቻቸው ነው። አሁን በጣም ግራ ገብቶ አሁን እኮ እስከተወሰነ ሰዓት ይቆርባሉ። ከዛ በኋላ ደግሞ ልጆች ለምንድን ነው ስትል ችግር ያለው ወላጅ አሁን ልጆች ላይ ደግሞ ተፈጠሩ። ነገር ግን ወላጆች ለእግዚአብሔር ጀርባቸው ስለሰጡ ልጆች የተወሰነ ዓመት ላይ ሲደርሱ ያቆማሉ። ከዛ ደግሞ ይጠፋል። ይሄ እንዳይሆን የመጀመሪያው ሰዋት እንዳሉ የአባቶች ትልቅ ጠቦቶችን ግልገሎችን የመጠበቅ ትልቅ ኃላፊነት ቢኖር ግን ከአባቶች በበለጠ ሁኔታ ነው። ይህንን የልጆች ትምህርት ቤት የመጀመሪያ የሚባለው ቤት ውስጥ በመሆኑ ወላጆች ቤተ እግዚአብሔርን የሚያከብሩ ከሆነ ወላጆች በተሰጣቸው አገልግሎት ቤተ እግዚአብሔርን የሚያገለግሉ ከሆነ ልጆቻቸውን የሚከተሉት የእነሱ አሰረፍ ነው። ከዛ በኋላ እንደ ቤተክርስቲያን መቼም የኛ ቤተክርስቲያን በእውነቱ ሁሌም እንደሚባሉ ስንዱ የሆነች ቤተክርስቲያን እንደመሆኗ መጠን በእድሜ አንጻር ብንመለከት ከህፃናት ጀምሮ ታላቁ አባታችን አቡነ ተክለ ሃይማኖት ሰው ሊቀ ጳጳሱ ቆሙላቸው ሰው ፊት እንዳልናገር እኮ እንጂ አቡነ ቄርሎስ የተባሉ አባት ለአቡነ ተክለ ሃይማኖት ቆሙላቸው። ሌሎቹ እንደ አባታችን ለዚህ ቢሉ እናንተ ያያችሁት ከላይ ያለውን ገጽ ነው፣ እኔ ግን ያየሁት ውስጡ ነው። እና እዚህ ውስጥ በጣም ትልልቅ ልጆች በሳል የሆኑ ልጆች ነገ የዓለምን ችግር ይፈታሉ የምንላቸው ልጆች። ይሄንን ግን ከአሁኑ ጀምሮ ለምሳሌ ሰንደይ ስኩል አለ፣ ስምንት ትምህርት ቤትም እንኳን በዛ አካባቢ ሁሉ ጊዜ ቁጭ ብለው ልጆቹ እንዲማሩ ብቻ ሳይሆን ቅድም እንደተባለው አሁን ሁሌ በትምህርት ቤት እያስተማረ ያለው ሰው ራሱ ሃይማኖት አለው ወይ አለ? እውነት የመጀመሪያ ሁለት ለምን እንግሊዝኛ ስላወቀ ብቻ ዝም ብሎ ይመጣል ያነባል፣ ከዛ በኋላ ይነገራል። ያ ሌላው ስለዚህ የራሱ የቻለ ለሚጠየቀው ጥያቄ ሙሉ መልስ አይሰጥም። ከዛ ይልቅ በተወሰኑ ልጆች ላይ አሁን ጆሰፍ ዲያቆንዳዊት እኮ ዝም ብሎ ሲያልስት የለፉበት የደከሙበት ኢንቨስት ያደረጉበት ቤተሰቦቹ ካህናትም እንደሚኖሩ እርግጠኛ እና የተወሰኑ ልጆች ላይ እየተደረገ ስለሆነ ወስዶ አሰልጥኖ በሃይማኖትም በእውቀትም ካበረቱ በኋላ እነሱ እንዲያስተምሩ እናለ ከቃሁን ቅዳሴ ላይ ማህሌቱ ላይ የሚደንቅ ግን ወንጌልን ይመስል በስነ ምግባራቸው ደግሞ ለሌሎች ልጆች አርአያ እንዲሆኑ ማለት ነው። እና የፈለገ ነገር ወይ አንብበን ነው ችግራቸው እንኳን ታቅሞ እንዲያታርጉ ምንድን ነው በህይወታቸው ቻሌንጁ ምንድን ነው? አንብበን የምንና ሊያውን ብዙ ጊዜ እውነቱ ትዳር ከመስረቴ በፊት ያስተማርኩት ትምህርት አሁን ባየው ብዙ ነገር እንትናለሁ ወይ ክርስቲያን ያደርጋለሁ ወይ ደግሞ እንትናለሁ ለካ ትዳር ሳይዙ በእውነቱ ስለ ልጆች አስተላለፍ ለትዳር ማስተማር ምን ያህል ከባድ መሆኑን ለማወቅ ማግባት ነው። እስከዛ በእውነቱ ከባድ ነው። አሁን ለምን ሰዎች ሲመጡ የማይበት የተለየ ነው እና አሁንም ቻሌንጆቻቸው መፍትሄውን ጭምር ሶሉሽኑን ጭምር ሊያሳዩ የሚችሉ ከዚሁ የአገሩ ሰርቶ በሀገሩ ነው በሬ እንደሚባለው ለዛ የሚኖሩ ልጆች ማሰልጠን ማስተማር ሪስፖንሲቢሊቲ መስጠት ወሳኝ ነው። እግዚአብሔር ይስጥልን አባታችን ጥልቅ ማብራሪያ ነው የሰጡን። እስቲ ቅዱስ ወንድማችን
በዚህ ዙሪያ ላይ ምን ሀሳብ አለ? አባቶች እንደተናገሩት ወጣቶች በሃይማኖታቸው አድገው ተኮትኩተው ቤተክርስቲያንን አገልግለው የላቀ ደረጃ እስከ ክህነት ቤተክርስቲያንን እስከ መምራት ለመድረስ ከነሱ ምን ይጠበቃል? ምን ማድረግ አለባቸው? እስቲ ሀሳብ የአባቶችን መሰረት አንስበ To our Father, Malaki Hut, may you hear the word of life. Shortly, I'll summarize what our Father just answered, and then I'll give some of my own thoughts. I think you have plenty of wisdom here for you to hear and learn from. Our Father Malaki Hut tells us that just as life has come and goes, we've gone from our apostles to our bishops, some have passed, but the body of Christ, His church, has still went on. He also says that we're yet to fulfill the calling of servitude to His church, especially here in America, which is in building the next generation of preachers, of deacons, of servants, even as he said, even having our next generation of women who can teach in our church members. The primary thing that Malachi says is that it's up to the parents. If you are examples for your children, then they will follow suit. In English, it takes a village to raise a child, and he gave the example of his child now comes to our church, goes to Malet with us, learns the Word of God with all of us, and it's up to your parents. To focus on all of the young people, I would say this. Just like Dakon Dawood said, the challenge of language or not understanding things, I think, it's a bit gone now. I think we're a bit far from that. Magnatum, we have our beloved teacher here who's able to tell us and teach us the Word of God. We have our beloved deacon, Kalab, yesterday, and many of whom I still called on. We have all of our organizations, COTC, SPOT, who teach us in English. We even have our English Muslims. So I don't think it's a matter of just language and not understanding. We all grew up hearing Amariya. We can understand Amariya enough to understand what our fathers just taught us, and we understand English perfectly to understand what our deacon just taught us. I think rather it's not taking in or partaking in your calling for Christ's church, just like how our logo or slogan here is rooted in faith, growing in service, and building our home. I think it's up to all of us to now take the calling to grow in service for our church, just like how all of the young people here have grown in service or taken up the calling to now build their home. I think it's rather we have not fulfilled or realized our calling to build our home. We have plenty of examples here to teach us, but I think for all of the youth, I would say look inward rather than outward, and ask yourself what you can do for your church, for your brothers and sisters, for your fathers, the priests, for the next generation, all of the kids that are up here that look up to you. Ask yourself inwardly, what can you do? What fruit are you bearing for the next generation and within yourself? That's all I have to say. I'm sure our fathers have much more to add, as their knowledge is far superior. Thank you very much. እግዚአብሔር ስለ ቃሉ ያሰማልን። እንግዲህ ልንረዳው በምንችለው መልኩ ወንድማችን የአባቶቻችንን ሀሳብ ሳምራይዝ አድርጎልናል። እናመሰግናለን። ሁለት የመጨረሻ ጥያቄዎች አሉ ለክቡር ጸሎቴና ለዲያቆን ዶክተር ዳዊት ማቅረባቸው። ክቡር አባታችን ፍሬ ሃይማኖት ከምንለው ዋነኛው ሰዎችን ለስጋው ደሙ ማብቃት ነው። እነዚህ ወጣቶች ወላጆቻቸውን ቢሆን ቤተክርስቲያንን የምትጠብቅባቸው ትልቁ ነገር እውቀትን አውቀው መንፈሳዊ ብስለት በውስጣቸው አግኝተው መጨረሻ ላይ የክርስቶስን ስጋና ደም እንዲቀበሉ ነው። ብዙ ጊዜ በሌሎች አብያተ ክርስቲያናት በተለይ በአህት አብያተ ክርስቲያናት አሁን ለምሳሌ እንደ ፖርቱጋል የግብፅ ኦርቶዶክስ ቤተክርስቲያን ስንመለከት ያስቀደሰው ሁሉ ቆርቦ ይሄዳል።
እኛ ቤተክርስቲያን ግን ስንመጣ ብዙ ሰው አይቆርብም። የሚቆርቡ በጣት የሚቆጠሩ ሰዎች ናቸው። ይህን እንዴት ነው መለወጥ የምንችለው? በእርግጥ ብዙ ሰዎች ለቅዱስ ቁርባን ካላቸው አክብሮትና ፈሪሃ እግዚአብሔር የተነሳ እንደሆነ ይገባል። ግን ይሄ አክብሮት እስከ መሸሽ መሆን አለበት ወይ? እስከ መጥፋት መሆን አለበት ወይ? ወጣቶችም ወላጆቻቸው እንደዛ ሲሆኑ እያዩ እነሱስ የእነሱን መንገድ ተከትለው ከቅዱስ ቁርባን እየተለዩ እያደጉ በሄዱ ቁጥር ከቤተ ክርስቲያን ቢርቁስ? እና ይህንን ለመከላከል ምን መደረግ አለበት? በጣም ግሩም ጥያቄ ነው። እንግዲህ በእውነቱ ስለ ቅዱስ ቁርባን የነ ዲያቆን ዳዊት ጓደኛ ዲያቆን ምህረት ጥሩ አድርጎ በእውነቱ ባለፈው ያደረገው ክርክር ለእኛ ብቻ ሳይሆን የጥንት ቤተክርስቲያን ለተባሉት ያው እንግዲህ ቅድም ዲያቆን ዳዊት የለው ብሏል። ያው እሱ ጥሩ አክራሪ የአሜሪካ ቄስ ነው የሚሆነው እና የካቶሊክ ቤተክርስቲያን፣ የምስራቅ ኦርቶዶክሶቹ፣ ሌሎችም ኦሪየንታል በጣም የራሳቸው አድርገው እንትን እያሉ ነው። ለምን ያው በአማናዊነቱ ስጋው ደግሞ ምሳሌ አይደለም፣ ዝም ብሎ መታሰቢያ እራት አይደለም በሚለው ስለሚያምኑ ሁሉም እንደው የራሳቸው ሰው አድርገው የማየት ነገር አለ። ይሄ በጣም የሚያኮራ በእውነቱ እንደዚህ አይነት ልጆች መወለዳቸው መገኘታቸው እና ችግሩ ምንድነው? መምህር መጋቤ ሃይማኖት ያው እንደምታውቀው በእኛ ሀገር በዚህ በ14ኛው በ15ኛው ኢትዮጵያን የጎበኙ የካቶሊክ ሚሽነሪ ሰዎች ነበሩ። የሀገር ስለላም ጭምር ነው እና በተለይ ደግሞ የኢትዮጵያ ትልቅ ክርስትና የክርስትና ሀገር ተብላ ንጉሱ አሁኑ ቄስ ነው እየተባለ በዝና ስለሚነገር እውነትም ቀሳውስት ነበሩ እና በጣም ብዙ ፈልገው ሲያገኙ ከጻፏቸው ነገሮች በጣም ያደነቁት የኢትዮጵያን ቆራቢነት እና ለእመቤታችን ያለንን ፍቅር ነው። በጣም አጉሉ እንግዲህ ካቶሊኮች ናቸው፣ እመቤታችንን ይወዳሉ። በቁርባን ላይም ያው እንደምታውቁት ነው፣ በየቀኑ ይቆርባሉ። ግን ጽፎ ያሉት ከእኛ በላይ ለእመቤታችን ፍቅር አላቸው ብሎ ጽፈዋል። እነሱ አንደኛ። ሁለተኛ ለቁርባን ቅዳሴው ከሰዓት ከሆነ እስከ ፀሐይ መግቢያ ድረስ የሚቆርበው ሰው ብዛት ፀሐይ እስኪጨልም ድረስ ይቆርባሉ ብሎ ጽፈዋል። እንግዲህ አስቡት የነበረውን የቆራቢ ስርዓት። ወደ ሰሜን ስትሄድ ወደ ትግራይ አካባቢ እንደዚህ አይነት ስርዓት የሚገርማቸው በጣም የገጠሩ ሰው ሁሉ ያችን እንደው ያደፈች ልብሱን አጥቦ ቁርባን ብቻ ሲቆርብ የሚገርም ሰሜን አይቻል እና ያ ባህል ብዙ ተለወጠ የሚባለው ከግራኝ ሃይማኖት በኋላ ነው። ያው ይህ እስልምናው ባህል ብዙ ማግባት የመሳሰለው ጠባዮች መጡ። ትምህርቱም እየጠበበ መጡ፣ ወደ መሀል ተሰበሰበ። ብዙ ክርስትና ቦታዎች ያው የሌሎች የእስልምናና የሌሎች ሃይማኖቶች የሆኑት ሁሉ በዛ ነው። ይሄ እንዳለ ሆኖ ደግሞ አንዳንድ ያልተማሩ ደግሞ ባህታውያን ስጋው ደግሞ መድኃኒት ሳይሆን መርዝ ነው በቃ አይነት አድርገው የሚያስፈራራ ትምህርት ማስተማር ጀመሩ። ይሄ ደግሞ በጣም ትልቁ ስህተት ነው። ከዛ እንደውም አልፎ ተርፎ በአንድ ዘመነ መንግስት አዋጅ ሁሉ ወጥቷል። ሰዎች በቁርባን እንዳይጋቡ የሚሉ አዋጅ። ለምን? እየተፋቱ ስለሆነ አረከፉት እንዳይጋቡ ብለው ቁርባን መቀመጡ የከለከለ አዋጅ አለ በመንግስት ደረጃ። ስለዚህ ብዙ የተደራረቡ ነገሮች ህዝቡን ከዛ ተደንቆ እስከ ፀሐይ መጥለቅ ድረስ ቆራቢ በስቶ ፀሐይ ገባ የተባለለት ህዝብ ምንም የማይቆርብ እስከመሆን ደረሰ እና ይሄ አንዱ ችግር ነው። ሁለተኛ አሁን የኛም የማስተማር መንገድ አንዱ ችግር ነው። ለምሳሌ አሁን ምስጢረ ቁርባን ሲባል ምንድነው ምስጢሩ? ይሄ ነው ዋናው ምስጢሩ። ምንድን ነው ምስጢሩ? እኮ መደበቅ አይደለም። ምስጢሩ ማለት ህብስቱ ተለውጦ የጌታ ስጋ፣ ወይኑ ተለውጦ የጌታ ደም ሲሆን አንዳንድ ቅዱሳን ያዩዋል። እንደ በግ ሆኖ ጌታ እንደ ህፃን ሆኖ ጣሉ ላይ ይሉታሉ ቅዱሳን። ግን እኛ የምናየው ህብስት ነው ወይን ነው። ስንቀበለው ህብስት ነው ወይን ነው ጣይ ማለት ያ ተለውጦ በጸሎቱ በቡራኪው በመንፈስ ቅዱስ ግብር ህብስቱ ስጋ መለኮት ወይኑ ደመ መለኮት ሆኗል ብሎ ማመን ምስጢር ማለት ይሄ። ምስጢረ ጥምቀት ስንል ውሃ ነው፣ አረንጓዴ ቀይ ቢጫ አይሆንም ስንጸልይበት። ግን በውስጥ በመንፈስ ቅዱስ ተለውጦ የሰው ልጅ ከእግዚአብሔር የሚወለድበት የእናት ማህፀን ሆነ። ልክ እንደ እናት አርግዛ እንደምትወልድ በመንፈስ ቅዱስ አባትነት ብለን የምናምነው ያን ምስጢር ማለት። ስለዚህ አንዱ የኛም ያልተረዳነው ነገር ምስጢር ማለት መጋረጃ ነው ይመስላል። ያ ስርዓቱ ተገቢ ሁሉ ነገር ግን ለህዝቡ
አሁን ቅድም ግብጾችን ጠቅሷል ወንድማችን። ግብጾች ለምን እንደዛ የሚሆኑት በደንብ ስለሚማሩት ቁርባን ምን እንደሆነ ያውቃል። ህብስቱን እንደውም ራሳቸው አዘጋጅተው ያመጣል። በምስራቅ ኦርቶዶክሶች ያ ህብስት ተለውጦ ስጋና ደም የሚሆነው ነገር በጸሎት በአምልኮት በመንፈስ ቅዱስ እንደሆነ በደንብ ስለተማሩ ይህን የወሰድኩት ዳቦ አይደለም ብሎ አይነቁት። ስለዚህ እኛ የጎደለው ምንድን ነው? ሳይማር በመደበቅ ብቻ ምንድነው እዛ ውስጥ ያለው ብሎ ስራ ተረዳው ፍርሃት አድሮበታል። ስለዚህ በእውነቱ ስለ ምስጢረ ቁርባን በደንብ ማስተማር አለብን። መጀመሪያ ውስጥ መሆኑ ከዛ ደግሞ ስጋ መለወጡን በደንብ ማስተማር አለብን። ሁለተኛ የባህታውያን ስብከት የሚባለው በማስፈራራት ስጋው እሳት ሆኖ ደግሞ ባህሩ ያሰጥማቸዋል፣ ያቃጥላቸዋል የሚለው ስብከት የመዳን ስብከት መሆን አለበት። የንስሐ ስብከቱ ጊዜ አብሮት ነው የሚሆነው። ምሳ ቀርቧል፣ እጃችሁን ታጠቡ የተለመደ ነው። ስለዚህ ንስሐ ማለት መታጠብ ነው። ምሳ ማለት ስጋው ነው። የሁለቱንም ጎን ለጎን አድርጎ ማስተማር፣ ነገር ግን ማስፈራራቱን እንደው ጨርሶ ከቆረበ አይኔ ጥፋት የሚል ሰው አለ። ከቆረቡ የሚገርማቸው አይናችን ተፈጥሮ ማይቆርባሉ በገጠር እድሜ ያሳጥራል የሚለዋሉ እና የሁሉ እንግዲህ ያስቡት መድኃኒቱን መርዝ ማለት ነው። ስለዚህ በእውነት የእኛ የማስተማር መንገድ ነው አንዱ ትልቁ ጉድለት። ከዛ ውጭ ግን እያንዳንዱ በሆኑት ውስጥ ያሉ የቆረበ ነው። 40 እና 80 ቀን ቆርቦ የቆረበ አድርጎ ቅድም መላኪዎት እንዳሉት መሀል ላይ ነው የተቋረጠው። ስለዚህ ያንን የሚቀጥለው ምንድን ነው? መማር፣ ፍስሐ መግባት፣ ከዛ በኋላ ወደ ስጋው ደግሞ መመለስ ነው። ስለዚህ በእውነቱ የእኛ የማስተማር ዘዴም አንዱ ችግር ነው። ለ500 ዓመት የቆየው ይሄ ከመንግስት ጀምሮ በአዋጅ ደረጃ የወጣው ቁርባን ለጋብቻ ሁሉ እንዳይሆን የሚለው ነገር ትልቅ ተጽዕኖ ፈጥሯል። የባህታውያንም ስብከት እንደዚሁ ማስፈራሪያ ስለሆነ ሰው ስጋው ደግሞ ከማድረግ ወደ መፍራት መቅረብ ወደ መሸሽ ቁርባን እኮ ማለት እኮ መቅረብ ማለት ነው ወደ እግዚአብሔር እና የማስተማር ዘዴያችን መለወጥ አለበት ብዬ ነው የማስበው። እድሜ ይስጥልን አባታችን። ስለዚህ መልእክታቸው ንስሐ ያልገባ ሰዎች ንስሐ እንግባ፣ ለቅዱስ ቁርባን ያልተዘጋጀን ሰዎች እንዘጋጅ፣ ያልተቀበልን ስጋው ደግሞ እንቀበል። የብዙ ሰዎች ችግር ምንድን ነው? የነፍስ አባቴ ማን ይሁን? እግዚአብሔር ይመስገን ይኸው ሊቃውንት ፈትፍተው ወንጌል የሚያስተምሩ ክርስቶስ የተሰጣቸውን የእረኝነት አደራ የጠበቁ አባቶች አሉ። የንስሐ አባት የሌላችሁ የንስሐ አባት ያዙ። ከአባቶቻችሁ ጋር ተማሩ። ስጋው ደግሞ መቀበል እፈልጋለሁ ምን ላድርግ ብላችሁ ጠይቋቸው። ብዙ የሆነ መልእክት ያስተምሯቸዋል። የእናንተን ሸክም ደግሞ እነሱ ይሸከማሉ። ኃጢአቴ ብዙ ነው፣ እኔ ወደ ቅዱስ ቁርባን መቅረብ አልችልም ብላችሁ እንዳትፈሩ። እግዚአብሔር እነሱን በምድር ላይ ወኪል አድርጎ ነው ያስቀምጣቸው። ክርስቶስ በመስቀል ላይ የዓለሙን ኃጢአት እንደተሸከሙ ሁሉ የክርስቶስን ስልጣነ ክህነት የተቀበሉ አባቶች ደግሞ ዛሬም የእኛን ጭንቀታችንን የልባችንን ጭንቀት፣ ስጋት፣ ሸክም ሊጋሩን ነው እግዚአብሔር በፊታችን እረኛ ያደረገው። ስለዚህ ስጋው ደግሞ እንድንቀበል እግዚአብሔር ሁላችንን ይርዳል። የመጨረሻ የማጠቃለያ ጥያቄ ለዲያቆን ዶክተር ዳዊት ነው የማቀርበው። በአጭር ቃል በዛሬው ውይይታችን ባደረግናቸው ጉባኤዎች ህዝቡ ምን ይዞ መሄድ አለበት? ይሄንን ነገር ተማርኩ እንዲል ምን ተማርኩ ይበል ባጭሩ። ከነቀደሙ ሳምቲንግ የቀደሙ ጥያቄ ላይ እና አባታችን ስለ ቅዱስ ቁርባን አስተምረዋል፣ ቃለ ሕይወት ያሰማልን። ግን አንድ አመለካከት አለ which is የግብፅ ቤተክርስቲያን እንደ ስታንዳርድ አድርገን የምናየው አመለካከት አለና we have to change that። ግብፅ ቤተክርስቲያን የእህት ቤተክርስቲያን ነች። የራሷ አገላለጽ፣ የራሷ የሆነ ስትራክቸር አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ፋንክሽን የምታደርገው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስለዚህ እኛ መቁረብ አለብን ስንል ግብፅ ስላደረጉት አለ ትምህርቱ ትክክል ስለሆነ እና አንዳንድ ጊዜ ይሄ ወደዛ እያየ ቆይ ዛሬ ደግሞ ምን እየሰሩ የሚለው ነገር መስተካከል አለበት ነው ማለት ነው። ወደ ጥያቄው ስመጣ what do we take away I think is ኃላፊነት። መጀመሪያ ኃላፊነት መኖር አለበት። ላይክ ቀደም ብየዋለሁ፣ ይሄ ቤተክርስቲያን
የክርስቶስ ቤተክርስቲያን ነው፣ እኛ ደግሞ የክርስቶስ አካል ነው። ስለዚህ I have a responsibility ብለን ማሰብ አለብን። ይሄ አንድ ካህናቱ ላይ ወይ አንዳንድ ዲያቆናት ላይ ያለ ነገር ብቻ ሳይሆን ሁላችንም it's part of my church ብለን ማሰብ አለብን። አንድ ሁለተኛ we have to unite አንድ መሆን አለብን። that's not like an option በየሄድንበት ቦታ ኢቨን ካህናቱን ጋር ቢሆን ማስታረቅ መቻል አንድ ሁኑ ብለን በግድ መውጣት መቻል አለብን እንጂ the way we are going now ቤተክርስቲያን እየተዘጋ ልክ ፈረዶቹ እንደሚያደርጉት የእኛም ተራ ይመጣል። I guarantee። ሶስተኛ አርቀን እናስብ። አሁንም የምናስበው የእኛ ደብ አዲስ ቢልዲንግ አዲስ በር ምናምን ከሆነ ስቲል አልገባንም ማለት ነው። እንደ ዮሐንስ አፈወርቅ ንዋየ ቅድሳትን አውጥተው ሽጠው ህዝቡ ካልበላ እንዴት ይማራል ብለው አይደለ ያሰቡት። ማሰብ ያለብን በፕሮጀክት እኔ ብዙ ጊዜ ብያለሁ። አንድ ፕሮጀክት አስበን ለዛ ፈንድሬዚንግ ማየት እጓጓለሁ። በፕሮጀክት ደረጃ ማለት ነው። ወይ ወጣቱን የሚያስተምር ፕሮጀክት ነው፣ ወይ ህፃናትን የሆነ ነገር የሚያደርግ ካውንስሊንግ ሴሽን የሚኖርበት ቦታ ተብሎ ፋንድሬዚንግ የሚደረግበት ጊዜ ማየት እናፍቃለን። other than just like the building ማለት ነው። አርቀን እናስብ። የዛሬውን ሳይሆን ትውልድ ያድናል ያጠፋል ብለን ብንሰራ ትልቅ ስራ እንሰራለን የሚል ሀሳብ አለ። So essentially what should we take away from today is the question. For us youth, we should take away the concept of ownership. Like, this church belongs to Christ, we're the body of the church, and no one else will do this work except for us. The second point that we need to take away is unity. We have to unify, and that includes, by the way, young folks, you have a responsibility of reminding your parents what that unity looks like. I'm sorry to tell you, but the older generation, there's some issues that we have to fix. Yeah. This is true. Right? Yeah. So Kirkos taught his mother. Just like that, we have to teach our parents the right way. No. Unity is one. Unity is one. And the last thing is, we have to start thinking like, for generations and generations to come. Not just for today. But what can I do today that 100 years from now, people will benefit from? If we don't start thinking this way, then we're not going to make any long-lasting effect. Thank you very much. እግዚአብሔር ይስጥልን። እንግዲህ ውይይታችንን በዚህ መልኩ እናጠናቀቃለን። ሁሉንም አጨብጨባችሁ ወደ ቦታችሁ መልሱልን።